አሳያችኋለሁ ማለት ነው ያለውን ፕሮሰስ አብረን እናያለን እሺ ሰላም ነው እንዴት ነሽ ሱመያ እንኳን ደህና መጣሽ አለም እንኳን ደህና ቆይ ደህና ነሽ ደህና ነኝ አለ ይሄው ይዘሽ መጣሽ አስገቢ ብለኝ ነበር እሱ ደረሰኝ ነው እንግዲህ በጣም ነው የማመሰግነው በጣም ነው የተባበርከኝ አይ ችግር የለም ይሄ እንግዲህ በስልክም በጣም ሁሉንም ነገር ግልጽ አድርገን የነገርከኝ በጣም ደስ ይላል አቀባበላችሁ በጣም ነው ያገስከኝ ግን ለኔ እንደነገርከኝ አገልግሎታችሁን ለተመልካቾቼ እዛ ብዙ እህቶች አሉኝ አረብ ሀገር የሚሰሩ እንደኔ እንግልት እንዳይገጥማቸው እንደዚህ በቀላሉ መተው መግዛት የሚፈልጉትን ነገር እንዲገዙ ብታብራራልኝ ደስ ይለኛል ጥሩ ዲፕሎማቲክ ኤሪያ ነው ታከራየው ብትኖሪው በጣም የሚመች ሰፈር ነው በዙሪያው ትምህርት ቤቶች አሉ የሃይማኖት ተቋማቶች አሉ ለምን አንዲ ካምፓኒ ሪል ስቴት ቢውልድ ሲያደርግ ከፋሲሊቲዎቹ አንፃር ከሎኬሽኑ ስለዚህ በዙሪያው የሃይማኖት ተቋም ትምህርት ቤቶችም ሙሉ ያሟሉ ናቸው ስለዚህ ማንኛውም ሰው ቢኖርበት ቢያከራይበት የሚመቸው ሁሉም አለው ሙሉ ምክንያቱም ኮምፓውንድ ነው ያንዳንዱ ጥበቃ አለው ማንም ዘሎ የሚገባበት መንደር አይደለም ማለት ነው እና እዚህ ጋር ዲኤምሲ ሪል ስቴት ከሎኬሽኑ ከፕራይሱ ከፋሲሊቲዎቹ የልጆች መዋኛ ገንዳ ያለው ፔንት ሃውሶች አሉ ጂ+4 ሱፐርማርኬት ቤተ መጻሕፍት ጂም ስፓ እነዚህ ሙሉ ያሟሉ ኮምፓውንድ መንደሮች ናቸው የትኛውም በውጭም ሆነ በውስጥ ያሉት ኦዲየንሶች ተከታታይ ማለት ከፋሲሊቲው አንፃር እንደወደድሽው ነው እኔ አይ በጣም ለምን የሚወደድም ነው ልጆች ደግሞ ዛሬ ሴፍቲ ይፈልጋሉ እና ልጅ ላለው ደግሞ ዋናው ልጅ ነው ማንኛውም ሰው የትም ቦታ ሆኖ ዲኤምሲ ጋር ጆይን ማድረግ ይችላል ተወካይ ኖረው አልኖረው ብዙ እንትን ችግር አይገጥመው ማለት ነው ያለ ምንም ሐሳብ እንደሌሎች አሁን ብዙ እህቶቼ አረብ ሀገር ላይ ያሉት እንደዚህ ዝም ብሎ ጨረቃ ቤት ምናምን የገዙ ከሚበሉ ወደዚህ መተው በታማኝነት ቢገዙትም ቢኖሩበትም ቢሸጡትም ቢያከራዩትም ይሄ በጣም አሪፍ ነው ይያልከኝ ነው አይደል ስለዚህ እኔም እንዳየሁት በጣም አገልግሎታቸው በጣም ደስ ይላል እንደገና ደግሞ በየቦታው መሬት ገዝተው ከሚበሉ እዚህ መተው ብራቸውን እዚሁ ላይ ኢንቨስት ቢያደርጉት ብራቸውም ተቀማጭ ይሆናል አይደል ስለዚህ መሸጥ መለወጥ የሚቻል ከሆነ ማከራየት የሚቻል ከሆነ ለምንስ ይበላሉ ትክክል አሁን አንቺ እንዳልሽው ይሄ ኢንቨስትመንት እንደ ባካፕ ነው ተጠቃሚበት ምንም ከስሪበት ነገር የለም እንግዲህ አሜሪካም አውሮፓም ጀርመንም የትኛውም ከኢትዮጵያ ውጭ ያሉ ኮሚኒቲ በዲኤችኤል ሲስተም መላክ እንችላለን ተወካይ ያስፈልጋቸውም ተወካይ ያለው ሰው ተወካይ መጥቶ መጨረስ ይችላል ተወካይም መግዛት ይቻላል ይሄ ደግሞ በጣም አሪፍ ነው ሞር የተሻለ ለምን የድርጅቱ የሲስተም ለምን ተወካይ ያለና ብለው ብዙ ትረስት የሌላቸው አስተማማኝ ነው በድርጅቱ ወይ ነው የሚጨርሰው አስተማማኝ ነው እሺ አሁን አረብ ሀገር ብዙ ጊዜ አረብ ሀገር ያሉ ሴቶች ናቸው የሚበሉት እንደዚህ አይነት ነገር ስለዚህ አሁን ያለ ተወካይ ገዝተው እንዴት ነው ሲመጡ እናንተ ጋር ነው ቀጥታ የሚመጡት ወይስ እንዴት ነው የሚያገኙት ይሄን ነገር አሪፍ ጥያቄ ነው ስለሚፈልጉት እንዴት አብራራለሁ ትክክል ሱመያ አሁን የትኛውም ሀገር ያለችው እንግዲህ ዱባይም ሆነ ሳውዲም ሆነ አሜሪካም ሆነ ካናዳ የትኛውም ያለ ሰው ዲኤምሲ ጋር ጆይን ማድረግ ከፈለገ ፓስፖርት ግሪን ካርድ መታወቂያ ካለው ፎቶ አንስቶ ኢሜሎች ምናምን አታች አድርገና ስልክ ቁጥሩን ካለበት አድረስ ይላክልናል ዲኤችኤል በዲኤችኤል ሲስተም ድርጅቱ ራሱ ካሉበት ቦታ ያደርስላቸዋል ፈርመው ኦሪጂናል አግሪመንቱን እነሱ ጋር ይቀመጣል ኮፒውን ልክ እንደንቺ እንደምለው ኮፒውን ወደ ድርጅቱ ይልካሉ በሚመጡት ሰዓት ያው ቤታቸውም ሁለተኛም ሶስተኛ ዙር ክፍያ ሆነም መክፈል ይችላሉ እዛው ሆኖ በመጡ ሰዓት እዚህ መተው መረካከብ ይችላሉ ማጨረስ ይችላሉ ለምን ፈርመዋል አግሪመንት አላቸው ደረሰኝ አላቸው ብሩን ቢጨርሱ ምንም ችግር የለም በዲጂታል በጣም አሪፍ ነው ተጠቀሙበት ይሄን እድል እና ለዛም ስለሆነ እንግዲህ ባንቺ ቀርሞ ለመጣ ነው እነዚህንም እንትን ምንለው ስፔሻሊ ደግሞ ያው እንደነገርኩሽ የሱቆችም አሉ ታች ከ39 ካሬ ጀምሮ ማለት ነው ስለዚህ ሱቅም ለሚፈልግ ምሳሌ ቤትሽ እዛው ነው ከታች ሱቆች ቢኖር ትልቅ ኮምፓውንድ መንደር ውስጥ ለየት ያለ ኮፊ ሃውስ ብከፍቺ ያው እንግዲህ ማርኬቲንጉን እናንተ ናቸው አናላይዝ ማድረግ የምትችሉት ጸጉር ቤት መክፈት ይቻላል ማብትሽ ነው እንግዲህ ከነዛ ነው ከሌሎች ለየት የሚያደርገን እንደዛ ነው በቃ በጣም አሪፍ ነው እኔ በተለይ ደግሞ እንደዚህ ሳይኖሩ መገዛቱ በጣም አሪፍ ነው ገንዘብ እንዳይበሉ ለምን ብዙ ሰው ገንዘብ እየላከ ስለሚበላ ማለት ነው እና ይሄ ነገር በጣም አሪፍ ነው ምርጫችሁ አድርጉት ያንዳንዱ እንግዲህ እንደምታየው
ባለ አንድም ባለ ሁለትም ባለ ሶስትም ባለ አራትም ሁሉም መኝታ አለ። እንዳቅሙ አለ። በጣም ደስ ይላል ይሄ ነገር እንደ ደግሞ። ፍላጎት እንዳቅሙ ፕራይቬት ናቸው ቤቶቹ። ኢስላሚክ ዲዛይን ማለት ነው። ያ ማለት እንደገባሽ ሳሎን ኪችን አይደለም የምታገኛቸው። ስቶር አለ፣ ላውንደሪ አለ፣ ኪችን ሰነ ባልከኒው አለ፣ የሰራተኛ ክፍል ሰነ ባዝሩሙ እነዚህን ያካተቱ ናቸው። በቃ አይ በጣም አሪፍ ነው። በጣም እንደዚህ አይነት ነው። እስኪ ያሉትን ነገር እናመሰግናለን። አግሪመንትሽን ተዘጋጅቶልሻል፣ እሺ መውሰድ ትችላለሽ። እሺ በቃ እኔም በጣም አመሰግናለሁ። በእኔ በኩል ለመጣችሁ አሪፍ ዲስካውንት አለ እያለኝ ነው። እንግዲህ እንዴት ነው ግን የሚያገኙ ካሁን እንዴት እንደሚያገኙ ለተማልኩት እንግዲህ ስልክ ቁጥሮችን ከስር ባለው እናስቀምጥላቸዋል። በዋትስአፕ በኢሞም በዛ በተቀመጠው ቁጥር አንተን ያናግሩሃል። ሶሻል ሚዲያ በሚፈልጉት ኮል አድርገው መመዝገብ ይችላሉ። በቃ እንግዲህ እዚህም ሀገር ሁኑ ሌላም ሀገር ሆናችሁ ከስር በተቀመጠው ቁጥር ታናግሩታላችሁ ማለት ነው። በቃ ቅድሚያ ለተመዘገበ በእኔ ለመጣችሁ አሪፍ ዲስካውንት አለው እንዳያመልጣችሁ እና ማለት ነው። እንግዲህ ለእኔ ጉረቤት እንድትሆኑ እንግዲህ ሱመያን የምትወዱ ከኔ ጎን እንድትሆኑ ማለት ነው። በቃ እንደውም እኔ ምገዛ እኔ ያለሁበት አካባቢ ያምጣችሁ። እሺ አንድ ጉረቤት እንድንሆን ማለት ነው። እና እኔ ጋር ጉረቤት ትሆናላችሁ እንዳያመልጣችሁ ተሎ ብላችሁ ተመዝገቡ ማለት ነው። በተረፈ ስለተባበርከኝ እዛ ያለው ነው ያወራሁት ማለት ነው። እንግዲህ በጣም አመሰግናለሁ። ችግር የለም ሱመያ። እሺ በጣም ነው የማመሰግነው እዚህም ስለተባበርከኝ እዛም ስለተባበርከኝ በጣም አመሰግናለሁ። አቀባበላችሁ በጣም ደስ ይላል። በጣም እኔ በጣም ነው ደስ ያለኝ ማለት ነው። በሴፍቲው ደግሞ ለህፃን ልጅ የበለጠ ቆንጆ ስለሆነ እኔ በጣም ተመችቶኛል። እናንተም እንደሚመቻችሁ ተስፋ አድርጋለሁ። እንግዲህ ባልከኝ መሰረት ስሊፑን አምጥቻለሁ። አሁን እንግዲህ ታዲያ በቃ ልሄድ ጨርሻለሁ ማለት ነው። የለም አልጨረሽም። አግሪመንትሽን ደረሰኝን ይዘሽ መሄድ አለብሽ። ስለዚህ የከፈልሽበት ደረሰኝ አለ። አግሪመንት ተዘጋጅቶልሻል። በዚህ አግሪመንት መሰረት ነው የምንተዳደረው። አግሪመንቱ ለምን ለአንቺም ድርጅቱን የሚያማከለ ክላይንቱንም እናንተን የሚያማከለ ነው። ማለት የድርጅቱ ግዴታ ያለበት አለ፣ የአንቺ ግዴታ የሆነብሽ አለ። ስለዚህ በዛ መሰረት ነው እንጂ ዝም ብሎ ደረሰኝ ስሊፕ ስለከፈልሽ የሚወጣ አይደለም። ደረሰኝ አለሽ፣ ሰነባቱ ነው፣ አግሪመንት አለሽ። ስለዚህ ፈርመሽ በዛ መሰረት ነው የምንተዳደረው ማለት ነው። እሺ እንግዲህ ተዘጋጅቶልሻል። እስኪ ተዘጋጅቷል እንዴ? አዘጋጅቶልሻል። አገልግሎት ነው ያላችሁ ማለት ነው። እኔ እኮ ገና ምን ይዘጋጅ መሰለኝ። አስቀድሜ ነው በፍጥነት ነው ማጉላላት አይመቸንም እኛ ብዙ። አይ በጣም ደስ ይላል። እቺ ደረሰኝ ናት፣ የከፈልሻት ናት። እቺ 910 ሺህ ብር ደረሰኝ ናት። እሺ እቺኛዋ ደግሞ አግሪመንትሽ ናት። እነዚህ የምታያቸው እዚህ ጋር የምትፈርሚበት ነው። እሺ እዚህ ጋር ነው የምፈርመው? አዎ እዚች ጋር ነው የምትፈርመው። እሺ እዚህ ጋር የምትፈርማለህ? እንዴ አያልቅም እንዴ? ወደ 15 ፔጅ አሉ። አራት ላይ መተዳደሪያ ህግና ደንብ ነው እነዚህን በሙሉ የምትመርበት። እዚህ ባለ 3 መኝታ የገዛሽበት እያንዳንዱ መኝታ ክላስ ሳሎን ያሉት ናቸው። በቃ ጨረስኩ። በቃ ስለዚህ እዚህ ላይ ሳልፈርም ይሄማ ደረሰኝ ነው። እሺ በጣም ነው የማመሰግነው። እኛም እናመሰግናለን። እንደዚህ ፈጣን